አንድ ሰው በአንድ ኩሬ አካባቢ ነው ቤቱ መኖሪያ ቤቱ አንድ አርሶ አደር ማታ ማታ ከዛ ኩሬ ውስጥ እንቁራሪት መከራውን ተበላዋለች እየጮኸች በጣም ይጮሁበታል አይተኛም ድምጿ ብዙ ነው ሲነጋ ብዙ የለም ለሊት ሲተኛ ደግሞ ጩኸታቸው መከራ ነው እና ወደ ከተማ ወጣ ብሎ ለአንድ ሆቴል በየቀኑ 500 እንቁራሪት አቀርብልሃለሁ ትገዛኛለህ ወይ ይለዋል ከተማውም ደስ አለው እንደዚህ ስለማይገኝ ካለህም አምጣ ገዛለሁ ይለዋል እሺ ብሎ ፎክሮ ያኛው ግለሰብ ወደ ሰፈሩ ሄዶ ቀኑን ሙሉ ሲያስስ 2 እንቁራሪት ብቻ ነበሩ ፈልጎ አጣ ወደ ሰውየው ጋር ሄዶ 2 ዴሊቨር ሲያደርግ እንዴ 500 ብለኸኝ የለም ወይ ይለዋል ማታ ማታ ሲጮህ እኮ እሺ ይመስላል ማታ ማታ ሲጮህ እሺ ይመስላል እንጂ ቀን የሉም አለና ጩኸቱን በጣም በልክ ማድረግ አስፈላጊ